እግዚአብሔር ብዙ የለመናቸውን ነገሮች የሚያዘገይብን አንደኛ እነዛን የለመናቸውን ነገሮች ለመቀበል ዝግጁ ስላልሆንን ነው። የትኛውም ሰው እኮ እጁ በቆሸሸበት እህል አንስቶ አይበላም። መጀመሪያ ምኑን የሚናጸው እጁን ይታጠባል። እንዲሁ ሁሉ እግዚአብሔርን ለለመነው ስጦታ ሁሉ ስጦታውን ለመቀበል የሚያስችል ማንነትም ለማቀበል የሚያስችል ስብዕናም ጭምር ከሌለን ያንን እግዚአብሔር እስኪያስተካክልና እስኪገነባ ድረስ የምንለምነውን ነገር ላይሰጠን ይችላል። ሁለተኛው የጠየቅነው ነገር በጣም ሊዘገይብን የሚችለው በኃጢአት ነው። እስራኤላውያን ምክንያቱ ይህ ነበር። አንዴ ጣዖት ሲያመልኩ፣ አንዴ ለፈለጉት ነገር ሲገዙ፣ አንዱ ደግሞ እግዚአብሔር ላደረገላቸው ነገር ምስጋና ቢስ ሲሆኑ። ምን ሲሆኑ አልኳችሁ? ምስጋና ቢስ ሲሆኑ። እግዚአብሔርን በነገራችን ላይ ክርስቲያኖች ኃጢአት ሰርተን ከምናሳዝነው ባልተናነሰ ስላረገልን ነገር የማናመሰግነውም ነገር ጭምር እንደሚያሳዝነው ታውቁ